ሰሞኑን ናሳ በሰው ልጅ የስፔስ ሳይንስ ታሪክ ውስጥ ከፍተኛ እርምጃ ነው የተባለለትን ሚሽን እያካሄደ ይገኛል። የአርቴሚስ 2 ሚሽን። በዚህ ሚሽን 4 ጠፈርተኞች አፕሪል 1 2026 ከኬኔዲ ስፔስ ሴንተር ኦሪዮን በተባለችው መንኮራኩር አማካኝነት ወደ ጨረቃ ጉዟቸውን አድርገዋል። ናሳ በዚህ ሚሽን እጅግ በጣም አስገራሚ የሆኑ አቺቭመንቶችን ማሳካት ችሏል። ስለዚህ በዚህ ቪዲዮ እነዚህ አቺቭመንቶች ምንድናቸው፣ ይሄን ሚሽን ለየት የሚያደርጉት ነገሮችና ሰዎች ይሄን ያክል የተነጋገሩበት ቢግ ዲል የሆነበት ምክንያት ምንድነው፣ የሰው ልጅስ ከዚህ ሚሽን ምን ይጠቀማል፣ ናሳ የተጠቀማቸው አስገራሚና እጅን አፍ ላይ የሚያስጭኑ አዳዲስ ቴክኖሎጂዎች ምንድናቸው የሚሉትን በዝርዝር እናያለን። ስለዚህ ቪዲዮ ላይክ አድርጋችሁ ጀምሩ። ሰብስክራይብ ካላደረጋችሁም ወደፊት እንደዚህ አይነት ቪዲዮዎችን ስራ እንዳያመልጣችሁ ሰብስክራይብ ብታደርጉ ትጠቀማላችሁ። በነገራችን ላይ ይህን ቪዲዮ የኮንስፓይረሲ ቲዮሪ የምታራምዱና ስፔስ ሪሌትድ የሆኑ ቪዲዮዎች በሙሉ ፌክ ናችሁ ብላችሁ የምታስቡ ወይም ደግሞ ምርጥ ጠፍጣፋናችሁ ብላችሁ የምታስቡ ሰዎች ካላችሁ ሐሳባችሁን በጨዋ ደንብ ኮሜንት ላይ መጻፍ ትችላላችሁ። በነገራችን ላይ እንደዚህ ከሚያምኑ ሰዎች ጋር በተደጋጋሚ የመከራከር ድል ገጥሞኝ ያውቃል። ነገር ግን ለመግባባትና የሆነ ፖይንት ላይ ለመድረስ እጅግ በጣም ከባድ ነው። ምክንያቱም ኮንክሪት የሆነ የሚያቀርቡት ሳይንቲፊክ ሪዝኒንግ የላቸውም። ኮንስፓይረሲ በባህሪው ለክርክር አይመችም። የሆነ ግሩፕ ሴራ እያሴረ ነው ብላችሁ የምታስቡ ከሆነ ተጠራጣሪ እንጂ በሳይንቲፊክ ፋክቶች የምታምኑ አያደርጋችሁም። ለማንኛውም ይሄ ሚሽን አርቴሚስ 2 የሚባል ከሆነ አርቴሚስ 1 የሚባል ሚሽን ነበረ ማለት ነው። ስለዚህ አርቴሚስ 1 ሚሽን ምን ነበረ? እስኪ ስለ አርቴሚስ 1 ሚሽን ልንገራችሁ። Our return to the moon will be different than the last time. And here we go. አርቴሚስ 1 የሰው ልጅን በጨረቃ ዙሪያ ለማዞር ለታቀደው ለዚህ የአርቴሚስ 2 ሚሽን የሙከራ በረራ ነበረ። ይሄ ሚሽን ኖቬምበር 16 2022 ተጀምሮ ለ25 ቀናት የኦሪዮን መንኮራኩርን በጨረቃ ዙሪያ የማዞር ሚሽን ነበረ። ሚሽኑን በስኬት ተጠናቋል። የአርቴሚስ 1 ሚሽን ከአርቴሚስ 2 ሚሽን የሚለየው የመጀመሪያው የሰው ልጆች በአርቴሚስ 1 ሚሽን ላይ አልነበሩም። ካምፖስ የተሰኘ በሰው ልጅ ቅርጽ የተሰራ አሻንጉሊት ነበር መንኮራኩር ውስጥ የነበረው። በዚህ ሚሽን ጠፈርተኞች በጉዞ ወቅት ምን ያክል ንዝረትና የጨረር ወይም የራዲሽን መጠን ሊያጋጥማቸው እንደሚችል ብዙ መረጃ መሰብሰብ ተችሏል። የአርቴሚስ 1 የኦሪዮን መንኮራኩር ከጨረቃ ጀርባ 64000 ኪሎ ሜትር ርቃ በመጓዝ ለሰው ልጅ ተብለው ከተሰሩ መንኮራኩሮች ሁሉ ረጅም ርቀት የመጓዝ ሪከርድ በወቅቱ መያዝ ችላ ነበረ። ነገር ግን ሰሞኑን በአርቴሚስ 2 አማካኝነት ይሄ ሪከርድ ሊሻሻል ችሏል። ይቺ መንኮራኩር ወደ ምድር ስትመለስ 11 ኪሎ ሜትር በሰከንድ ፍጥነት ነበራት። ይሄ ደግሞ እጅግ ከፍተኛ እሳትን ስለሚፈጥር የሙቀት መከላከያዋ እስከ 2800 ዲግሪ ሴንቲግሬድ የሚሆን ሙቀትን በመቋቋሙ ለጠፈርተኞች ደህንነት አስተማማኝ መሆኑን አስመስክሯል። የአርቴሚስ 1 የኦሪዮን መንኮራኩርም ያላንዳች የቴክኒክ ችግር በፓሲፊክ ውቅያኖስ ላይ በሰላም ማረፍ ችላለች። ናሳም ከዚህ ሚሽን ከፍተኛ የራስ መተማመንና ልምድ በማግኘቱ ዛሬ የምናየውን የአርቴሚስ 2 ሚሽን እውን ማድረግ ችሏል። በአጠቃላይ በአርቴሚስ 1 መኪና ወይም ደግሞ መንኮራኩሩ እንደሚሰራ ካረጋገጠ በኋላ በአርቴሚስ 2 ሚሽን ደግሞ አሽከርካሪዎችን ወይም ደግሞ ጠፈርተኞችን ጭኖ ጉዞ ጀመረ ማለት ይቻላል። ሌላኛው ይሄ ሚሽን ለምን ቢግ ዲል ሆነ የብዙዎቹ ጥያቄ ነው። ናሳ በአፖሎ ሚሽን የሰው ልጅን ጨረቃ ላይ ካሳረፈ አሁን ጨረቃን ዞሮ መመለሱ ምን ይጠቅማል? ይሄን ነገር ልመልስላችሁ። የናሳ ኦፊሻል ዌብሳይት ላይ እንዳነበብኩት የናሳ ዋና ዓላማ የሰው ልጆችን ጨረቃና ማርስ ላይ ማስፈር ነው። ለዚህ ደግሞ ስለ ጨረቃና ማርስ ብዙ ነገሮች መታወቅ አለባቸው። የሆነ መንኮራኩር ላውንች አድርጎ ከማሳረፍም በላይ የሰው ልጅ ጨረቃና ማርስ ላይ ሲሄድ ምን ሊገጥመው ይችላል የሚለው ጥያቄ መመለስ አለበት። ስለዚህ እጅግ በጣም ብዙ መረጃዎች መሰብሰብ አለባቸው። ስለ ጨረሩ ሁኔታ፣ ስለ ከባቢው አየር፣ ስለ ውሃ፣ ስለ አፈሩ በጣም ብዙ መረጃዎች መሰብሰብ አለባቸው። ስለ ጨረቃ መታወቅ ያለበት ዋናው ነገር እዚህ ምድር ላይ ሆነን የምናየው የጨረቃ ክፍል ግማሿን ክፍል ብቻ ነው። ምድር ላይ ሆነን ጀርባዋን የማየት እድል አናገኝም። ስለዚህ በሰው ልጅ ታሪክ ውስጥ የጨረቃን የጀርባ ክፍል አይተነው አናውቅም። ቅርጹ ምን ይመስላል፣ ከምንድን ነው የተሰራው፣ ብርሃን ነው ወይስ ጨለማ የምናውቀው ነገር አልነበረም። በአፖሎ ሚሽንም እነ ኒል አርምስትሮንግ ሄደው ያረፉት በዚህኛው በምናየው የፊት ለፊቱ ክፍል ላይ ነው። ስለዚህ በሰው ልጅ ታሪክ ውስጥ የጨረቃ የጀርባ ክፍልን አይተነው አናውቅም። ነገር ግን ይቺ መንኮራኩር ጨረቃን ዞራ የመመለስ እድል ስለምታገኝ ይሄንን የማናውቀውን የጨረቃ ክፍል የሰው ልጅ በአይኑ የማየት እድል ያገኛል። ይሄንን ሚሽን ቢግ ዲል የሚያደርገው ሌላኛው ምክንያት ደግሞ የሰው ልጅ በአካል የተጓዘው ረጅሙ የስፔስ ርቀት ያደርገዋል። 4ቱ ጠፈርተኞች በኦሪዮን መንኮራኩር በመታገዝ ከምድር 406771 ኪሎ ሜትር በመጓዝ አዲስ የዓለም ክብረ ወሰን አስመዝግበዋል። ስለዚህ በዚህ ሚሽን አማካኝነት የሰው ልጅ ይህ ነው የሚባል አካላዊ ጉዳት ሳይደርስበት ወደ ዲፕ ስፔስ መሄድ እንደሚችል ታይቶበታል። ይሄ ሚሽን በስኬት ከተጠናቀቀ በ2028 ለሚደረገው የአርቴሚስ 3 ሚሽን ትልቅ ግብዓት ይገኝበታል ተብሎ ይጠበቃል። በአርቴሚስ 3 ሚሽን ናሳ ጠፈርተኞቹ እዛው ጨረቃ ላይ ላቦራቶሪ ከፍተው እንደሚሰሩና ከዛም ወደ ማርስ እንደሚሻገሩ እቅድ መያዙን በኦፊሻል ዌብሳይታቸው ላይ ገብታችሁ ማንበብ ትችላላችሁ። አሁን ደግሞ በአርቴሚስ 2 ሚሽን ላይ ጥቅም ላይ የዋሉ አስገራሚ የሆኑ ቴክኖሎጂዎችን ልንገራችሁ። እንደምታውቁት ስፔስ ሳይንስ አዳዲስ ነገሮች የሚሞከሩበት ሳይንስ ስለሆነ ራሱን የቻለ ትልቅ ቴክኖሎጂ ነው። ስፔሲፊካሊ ይሄ ሚሽን የሰው ልጅ ወደ ጨረቃና ወደ ዲፕ ስፔስ ከመውሰድን በተጨማሪ የወደፊቱን የጠፈር ምርምር የሚቀይሩ የቴክኖሎጂ ውጤቶች መሞከሪያም ጭምር ነው። ስለዚህ እዚህ ሚሽን ላይ ተግባራዊ የተደረጉ አዳዲስ የቴክኖሎጂ ውጤቶች ምንድናቸው? የመጀመሪያው ቴክኖሎጂ ስፔስ ላውንች ሲስተም ወይም ኤስኤልኤስ ሮኬት ነው። የአርቴሚስ 2 መንኮራኩር ወደ ጠፈር ያመጠቀው
የተመረቀው የስፔስ ላውንች ሲስተም ወይም SLS ሮኬት በአሁኑ ጊዜ በዓለም ላይ ካሉ ሮኬቶች ሁሉ እጅግ ግዙፍና ኃይለኛው ሮኬት ነው። ይህ ሮኬት 98 ሜትር ከፍታ ሲኖረው በነዳጅ ሲሞላ እስከ 2.6 ሚሊዮን ኪሎግራም ይመዝናል። ይህም በአንጻራዊነት ሲነጻጸር ከ8 ግዙፍ ስቴዲየሞች በላይ ክብደት አለው ማለት ነው። ሮኬቱ ከ3 ዋና ዋና ክፍሎች የተገነባ ነው። የመጀመሪያው ክፍል ኮር ስቴጅ የሚባል ሲሆን በሮኬቱ መሃል የሚገኘው ረጅሙና ብርቱካናማው ቀለም ያለው ክፍል ነው። በውስጡም እጅግ ግዙፍ የሆኑ 4 የRS-25 ኢንጂኖችን ይዟል። ሁለተኛው ሶሊድ ሮኬት ቡስተር ይባላል። በሁለቱም ጎን የሚገኙ ነጭ ረጃጅም ሮኬቶች ሲሆኑ በሚነሳበት ወቅት 75% የሚሆኑን ኃይል የሚሰጡት እነዚህ ናቸው። ሶስተኛውና ዋናው ኦሪዮን ስፔስ ክራፍት ይባላል። ከላይ ያለውና ጠፈርተኞቹ የሚቀመጡበት ዋናው ክፍል ነው። በአርቴሚስ 1 እና 2 ሚሽን ላይ ጥቅም ላይ የዋለው የሮኬቱ የመጀመሪያው ስሪት ብሎክ 1 የሚባል ሲሆን ወደፊት ለሚደረጉ ሚሽኖች ደግሞ ናሳ ይበልጥ ግዙፍና ኃይለኛ የሆነ ብሎክ 1B እና ብሎክ 2 የተባሉ ግዙፍ ሮኬቶች በመገንባት ላይ ይገኛል። በጣም የሚያስገርመው ነገር ይሄ ስፔስ ላውንች ሲስተም ከመሬት በሚነሳበት ጊዜ የሚፈጥረው ድምጽና ንዝረት ከሮኬቱ ርቀው የሚገኙ ቤቶችን በርና መስኮታቸውን የመሰባበር ኃይል አለው። ሌላኛው 1000 የሚሆኑ የቦይንግ 747 አውሮፕላኖችን የመሸከምና የማብረር አቅም አለው። ሌላኛው እጅግ በጣም አስገራሚ ቴክኖሎጂ ደግሞ የኦሪዮን መንኮራኩሩ ነው። ጠፈርተኞችን ጭኖ ወደ ጨረቃ የሄደውና አሁን ወደ ምድር እየተመለሰ ያለው ይህ መንኮራኩር በውስጡ የኦክሲጅን የውሃና የሙቀት መቆጣጠሪያ ሲስተሞችን ይዟል። ይህም ለረጅም ጊዜ በጠፈር ውስጥ ያለምንም ችግር ለመቆየት ያስችላል። ከፀሐይ ከሌሎች ፕላኔቶችና ከከዋክብቶች የሚመጣውን ራዲዬሽን ለመከላከልም የተለየ ቴክኖሎጂ ተገጥሞለታል። ሶስተኛው አስገራሚ ቴክኖሎጂ ደግሞ የሚጠቀመው የኦፕቲካል ኮሚኒኬሽን ሲስተም ነው። በዚህ ሚሽን ላይ ኦሪዮን ኦፕቲካል ኮሚኒኬሽን ሲስተም የተባለ አዲስ ቴክኖሎጂ ጥቅም ላይ ይውሏል። ቴክኖሎጂው ከተለመደው መደበኛ የራዲዮ ሞገድ ይልቅ መረጃን በሌዘር አማካኝነት ያስተላልፋል። በዚህም ምክንያት በሰከንድ እስከ 260 ሜጋቢት መረጃ የመላክ አቅም አለው። ይህም እጅግ ጥራት ያላቸውን የ4K ቪዲዮዎች ከጨረቃ ላይ ሆነው በአጭር ጊዜ ወደ ምድር ለመላክ ያስችላል። አራተኛውና እጅግ በጣም አስገራሚው ቴክኖሎጂ ደግሞ አድቫንስድ ላይፍ ሰፖርት ሲስተም ይባላል። ጠፈርተኞቹ የሚተነፍሱትን አየርና የሚጠጡትን ውሃ መልሶ ጥቅም ላይ ለማዋል የሚያስችል ቴክኖሎጂ ነው። አሚን ስዊንግ ቤድ የተባለ ቴክኖሎጂን በመጠቀም ከተፈርተኞቹ ትንፋሽ የሚወጣውን ካርቦን ዳይኦክሳይድ በማጣራት ንጹህ አየር ድጋሚ እንዲተነፍሱ ያደርጋል። ስለዚህ ስፔስ ላይ ምንም የሚባክን ነገር የለም ማለት ነው። አምስተኛውና የመጨረሻው እጅግ አስገራሚ ቴክኖሎጂ ሪኢንትሪ ሂት ሺልድ ይባላል። እዚህ ስክሪኑ ላይ እንደምታዩት መንኮራኩሯ የምድር ከባቢ አየር ላይ በምትገባበት ጊዜ በሰከንድ ከ11 ኪሎ ሜትር በላይ ፍጥነት ይኖራታል። ይህም በፍሪክሽን አማካኝነት ከፍተኛ የሆነ እሳትን ይፈጥራል። እሳቱ በመንኮራኩሯና በጠፈርተኞቹ ላይ አደጋ እንዳያስከትል ኤቪኮት የተባለ ራሱን እያቃጠለ ሙቀቱን የሚያስወግድ ልዩ ቁስ ጥቅም ላይ ውሏል። እዚህ ቪዲዮ ላይ ያልገለጽኩላችሁ እጅግ በጣም ብዙ የተለያዩ ቴክኖሎጂዎችን ናሳ በዚህ ሚሽን ላይ ጥቅም ላይ ያውሏል። የኦሪዮን መንኮራኩር በጨረቃ ጀርባ በኩል ስታልፍ ከምድር ኮንትሮል ማዕከል ጋር ያለው የሬዲዮ ግንኙነት ለተወሰነ ጊዜ ተቋርጦ ስለነበረ ጠፈርተኞቹ ለሰዓታት በጸጥታ ጨረቃን በቅርበት የመታዘብና የማጥናት ስራ ሰርተዋል። ጠፈርተኞቹ እስካሁን የትኛውም የሰው ልጅ ባይኑ ያላያቸውን አስደናቂ የጨረቃ ክፍሎችን ተመልክተዋል። ከጠፈርተኞቹ አንዱ የሆነው ቪክተር ግሎቨር አሁን ላይ እያየ ያለውን ነገር ለመግለጽ እጅግ የሚከብድ መሆኑን በምድር ላይ ለሚገኙ የቡድን አጋሮቹ ተናግሯል። የሚሽኑ ዋና አዛዥ ሪድ ዋይዝማን በበኩሉ ያየውን ነገር እንዲህ ሲል ገልጹታል። የምናየው ነገር በፍጹም ሊገለጽ የማይችል ነው። ለምንም ያህል ጊዜ ብንመለከተው አእምሯችን ከፊታችን ያለውን ምስል ሊቀበለው አልቻለም። እጅግ አስደናቂና ከእውነት የራቀ ይመስላል። ይህንን የሚገልጹ ቃላት የሉም። አዳዲስ ቃላትን መፍጠር ሳይኖርብኝ አይቀርም። በዚህ በመስኮት በኩል እያየን ያለውን ነገር ለመግለጽ በፍጹም ቃላት አይበቁም ሲል መገረሙን ገልጿል። የኦሪዮን መንኮራኩር ከመሬት ጋር ተቋርጦ በቆየባቸው 40 ደቂቃዎች ውስጥ ከፍተኛ ጉጉት ሰፍኖ እንደነበረና መንኮራኩሯ ከጨረቃ በስተጀርባ በኩል ተመልሳ ስትመጣ የተልእኮ ስፔሻሊስት የሆነችው ክሪስቲና ኮክ ዝምታውን በመስበር የሚከተለውን ንግግር አድርጋለች። የመሬትን ድምፅ እንደገና መስማት በጣም ደስ የሚል ነገር ነው። ለኤሲያ፣ ለአፍሪካና ለኦሺኒያ ነዋሪዎች ወደ እናንተ ቁልቁል እየተመለከትን ነው። እናንተም አሁን ወደ ላይ አንጋጣችሁ ጨረቃን ማየት እንደምትችሉ ይሰማናል። እኛም እያየናችሁ ነው ብላለች። ይህችን መንኮራኩር ወደ ጨረቃ ስናስወነጭፍ እኛ መሬትን ትተን አንሄድም፣ ይልቁንም መሬትን እንመርጣታለን ብዬ ነበረ። ያ ደግሞ እውነት ነው። እንመረምራለን፣ ገነባለን፣ የጠፈር መንኮራኩሮች እንሰራለን፣ ደግመን እንጎበኛለን፣ የሳይንስ ምርምር ጣቢያዎችን ገነባለን፣ ጨረቃ ላይ ተሽከርካሪዎችን እናሽከረክራለን፣ የሬዲዮ እና የስነ ፈለክ ምርምር እናደርጋለን፣ ኩባንያዎችን መሰረታለን፣ ኢንዱስትሪዎችን እናጠነክራለን። ነገር ግን በመጨረሻ ሁል ጊዜ መሬትን እንመርጣታለን ብላለች። በተጨማሪም ጠፈርተኞቹ ጨረቃ ላይ በብርሃንና ጨለማ መካከል ያለውን መለያ መስመር ወይም ተርሚተር ላይ ያዩ ሲሆን ይህ መስመርም ጉድጓዶች አማካኝነት በጨረቃ ላይ መጋዝ መሰል ጠርዝ ሆኖ እንደሚታይ ተናግረዋል። ጠፈርተኞቹ በጠፈር ላይ ሆነው ለ1 ሰዓት ያክል የቆየውን ሙሉ የጨረቃ ግርዶሽም ለመመልከት በቅተዋል። በነገራችን ላይ 138 ገጽ ያለው የአርቴሚስ 2 ሙሉ ሪፈረንስ ጋይድ ኦፊሻል የናሳ ዌብሳይት ላይ ታገኛላችሁ። ሞር ማወቅ ከፈለጋችሁ እሱን ያወርዳችሁ እያንዳንዱን ነገር እዛ ጋር አለላችሁ፣ ማንበብ ትችላላችሁ። በተረፈ ይመቻችሁ። ፒስ